As one of the activities of the GCBC project, Ethiopian Biodiversity is undertaking, a communication product is prepared. This product addresses the ecosystem provisioning and regulatory services of crop diversification that shows the experience of a farmer at Central Ethiopia region, Kambata Zone, Kadida Gamela district, Daga Kadida Kab. እሺ አሁን የምንገኘው በመካከለኛ ኢትዮጵያ ካምባታ ዞን ቀዲዳ ጋሜላ ወረዳ ደጋ ቀዲዳ ቀበሌ ላይ ነው የምንገኘው። እዚህ በዋናነት የተገኘንበት ምክንያት በተለይ የሰብል አይነቶችን ከማሰባጠር አንፃር የአርሶ አደር ታሪኩ ተሞክሮ ምን ይመስላል የሚለውን ለማየት ነው። በቀጥታ ወደ አርሶ አደር ታሪኩ እናልፍና በማሳቸው ላይ ምን አይነት የሰብል አይነቶችን እየዘሩ እንደሆነና ያን የሚያደርጉበትን ምክንያት ያብራሩልናል። እሺ ስሜ ታሪኩ አጥሴ ይባላለሁ። ማዕከላዊ ኢትዮጵያ ካምባታ ዞን ቀዲዳ ጋሜላ ወረዳ ደጋ ቀዲዳ ቀበሌ ወዶርቾ ነዋሪ ነኝ። ያው ተወልጄ ያደግኩትም እዛ ስለሆነ እና ስራዬ አርሶ አደር ነኝ። ይሄኛውን ማሳ ይሄን ነገር የሚሰራው ነኝ። ያው ከጥንት ጀምሮ ስለምሰራ እነዚህን በማሰባጠር የሚሰራው ለምሳሌ ይሄ በቆሎ አለ፣ ጉደሬ አለ፣ ባቄላ አለ። ያው እንደምታዩት ባቄላም አለ፣ ድንችም አለ። ይሄ ሁሉም ሆኖ በአንድ ማሳ ነው። ይሄኛውን የምናደርገው አሁን ጉደሬ ስተክል ስፔሱን ጠብቄ ነው፣ ቦታውን ጠብቄ ተክላለሁ። ከዛ በኋላ ይሄውን በቆሎ ደርቆ ተነስቷል። በቆሎን በያው መጋዘን አይታችኋል። አሁን ይሄ በቆሎ እንደዚህ ይሄን በቆሎ በጉደሬ ውስጥ ነው ያረኩት። ደርቆ ነው አሁን ያነሳሁት። በጉደሬው በሁለቱም ሁለት ጉድጓድ ከቆፈርን በኋላ በመሃሉ ላይ ስፔስ ጠብቀን በቆሎ እናደርጋለን። በቆሎ ከተከልን በኋላ ሁለተኛው ኩትኳቶ ላይ ባቄላ እንዘራለን። ሰኔ ወር ላይ ባቄላ ይዘራል። ያን ደግሞ የሚያደርገው ለምንድን ነው? አሁን ይሄ በአንድ ነው። ለምሳሌ አንድን ዘር ብቻ ብዘራ ምንድነው ጥቅሙ የሚለው ነገር ነው። በአመት አንድ ሁለት ሶስት ነገር በአንድ ቦታ ላይ ማምረት አልችልም የሚለው ነገር ታሳቢ በማድረግ ለሪቼ መጀመሪያ በትንሽ ነው የሞከርኩት። አሁን ግን ብዙ ሄክታር አድርጌያለሁ። በትንሽ ሞከረ ካየው በኋላ ነው ወደዚህ በስፋት ወደ መዝራትና ወደ ማስተባጠር ደረጃ ያደረስኩት። መጀመሪያ ሙከራ እያደረኩ ነበር። አሁን ሌላ ተሞክሮችን ደግሞ እየሰራሁ ነው ያለሁት። ትንሽ መጀመሪያ ትንሽ እሰራለሁ። ሲቀጥል በደንብ አሰፋለሁ። እነ ደግሞ አርሶ አደሮችም እንዲማሩ እያበረታታሁ ማት ሰራተኛ አለኝ። እኔ ጋር የሚሰሩ ሰራተኞችም አሉ፣ የአካባቢ አርሶ አደሮችም አሉ። እነሱም እየመጡ እያዩ በትንሽ መሬት ብዙ ነገር ማምራት እንዴት ይቻላል፣ መሬት አነሰ መሬት ተለቅ የሚለው ነገር ሳይሆን በትንሽ መሬት ብዙ መስራት እንደሚችል በማስተባጠር ብዙ ምርት እንደምናገኝ ያን እያስረዳሁ ነበር እየሰራሁ ያለሁት። ጉደሬ ብቻ ከሆነ ምርቱ ጉደሬ ብቻ ነው። በቆሎ ከሆነ በቆሎ ብቻ ነው። በቆሎ ለምሳሌ 10 ኩንታል የሚወጣበት ከሆነ እዛ ውስጥ ጉደሬ ካለ ጉደሬውም ደግሞ በዛው ልክ ብዙ ይወጣል። በዛው ደግሞ ባቄላ አለ። አሁን እንደምታዩት ባቄላ ደርሷል። አሁን እየደረቀ ነው። ባቄላውም በዛው ልክ ነው። በዛው ልክ ነው። አሁን ለምሳሌ ይሄ ባቄላ አሁን ደርሷል። እንደምታዩት ይሄ ባቄላ ነው። እሸቱ ደርሷል። ባቄላውም በዛው ልክ 10-20 ኩንታል በላይ ባቄላ ይገኛል። ሌላኛው ጥያቄ ይሄንን በማምረት አማራጭ የምግብ አማራጭ ከማግኘት አንፃር አስተዋጽኦ አድርግልኛል ብለህ ታስባለህ? የተለያዩ የምግብ አማራጮች ለቤተሰብ ላንተና ለቤተሰብ የምግብ አማራጭ ላይ አስተዋጽኦ ያደርጋል ብለህ ታስባለህ? እንደዚህ በማሰባጠር የተለያየ የሰብል አይነት በማምረት? አዎ፣ ምክንያቱም እግዚአብሔር ይመስገን ያው እናንተም ጭምር ሌላውም ያየ አካል ይሄን እየለማ ሄዶ ለምሳሌ ጉደሬ ብቻ ከተከልኩ የግድ ለጉደሬ ደግሞ ሌላ ነገር ያስፈልጋል። በቆሎም ለቂጣ ያስፈልጋል። ባቄላ ለሽሮም ለክክም ድንችም በዛው ልክ ያስፈልጋል አይደል እንዴ? ስለዚህ ማንኛውንም ነገር እኔ እስከ ዛሬ ገዝቼ አላውቅም ከጨው ውጪ። እሱንም እየሞከርኩ ነው ምናልባት የት ይወጣል ብዬ። ስለዚህ ከጨው ውጪ አንድም አይነት ነገር ምንም አይነት ነገር ገዝቼ አላውቅም። ለሽሮ አላወጣ ለክክ አናወጣም። ጉደሬ ያለ የራሱን እንትን አለው። ቤት ከብቶች አሉ። ይሄ ደግሞ ተረፈ ምርት
ከብቶች አሉኝ እርባታ አለኝና የዚህኛው ተረፈ ምርት በሙሉ የባቄላውም የጉደሬውም የበቆሎውም ተረፈ ምርቱን ለእንስሳት እጠቀማለሁ። ከእንስሳት ወተት አለ፣ ቅቤ አለ፣ አይቤ አለ እንጠቀማለን። ይሄኛውን ደግሞ የግባት ምንድነው በቆሎ አለ፣ ቂጣ አለ፣ እንጀራ ጤፍ እንዘራለን። እንጀራ ጉደሬ ደግሞ በተለይ ጉደሬው ይሄ ጉደሬ እኔ በጣም ያሰብኩት ምንድነው ብቻውን ሁሉም ነገር ነው። ሰውም እንዲረዳ የምፈልገው ጉደሬ ብቻውን ትበላለህ፣ በቡናም ትበላለህ፣ በአዋዝ በዳጣ አድርገህ ትበላለህ። ምንም አይነት በተጓዳኝ ጎመን አምጣልኝ ይሄን አምጣልኝ አይልም። ሰው እንዲረዳ የምፈልገው ጉደሬ በመትከል ከብዙ ወጪ ሰው እንትላል። ትንሽ መሬት ያለው ሰው ለምሳሌ በቆሎ ካለ ቄጣ ምን ትበላለህ? ጎመን ያስፈልገዋል፣ ሌላ ነገር ያስፈልገዋል፣ እንጀራ ካለ ወጥ ያስፈልጋል። ግን ይሄን በቡናም ሆነ ባዶንም ሆነ ምንም በላ ውሃ ካለ በቂ ነው። ይሄ ምንም ነገር የማይፈልግ እንትን ስለሆነ የምረጥኩት አንደኛው ለዛ ነው። እኛ ደግሞ ሁሉም ነገር ስላለ እስከ ዛሬ ድረስ ምንም ገዝቼ መላቅም ሰዎችም እንዲረዱ ፈልገው በአንድ ማሳ ላይ አንድ ነገር ብቻ ሳያደርጉ እየመጡ ቢያዩና የሚያስተምር ሰው ካለም እየመጣ የአንዱን ሰው ተሞክሮ ሰው መጥቶ እያየ ብለምድ እንኳን ለኛ ሀገር ለኢትዮጵያ ይጠቅማል የሚል ሐሳብ ነው ያለኝ። ባቄላ ጋር ተያይዞ በከፍተኛ ሁኔታ የቸኮሌት ስፖት የሚባል በሽታ ከጥቅም ውጭ እያደረገው ነው። ብዙ ቦታ ላይ ምርትና ምርታማነትን እየቀነሰ ያለው በተለይ ከባቄላ ጋር ተያይዞ ምርትና ምርታማነትን እየቀነሰ ያለው አንዱ በዋነኛነት ቸኮሌት ስፖት ነው። አሁን ይሄን ማሳ በምንመለከትበት ጊዜ እንደዚህ አይነት ምልክትም አይታይበትም። በጣም በጥሩ ሁኔታ ለምርት እየደረሰ ያለ ባቄላ ነው ያየነውና በአጠቃላይ ቅድም ስትነግረን በሽታን ከመቋቋም አንፃር አንዱ ሰብል አይነት ሌላኛውን እየደገፈ ነው ያለው የሚል ነገር ነበርና ለምንም አይነት ኬሚካል ለበሽታ ለመከላከል የተጠቀምከው ነገር የለም? እኔ ለጉደሬ ለባቄላም ለዚህ ምንም አይነት ኬሚካል አልተጠቀምኩም። ምክንያቱም ጊዜውና ሰዓቱን ጠብቄ እንጂ የዘራሁትም ራሱን በራሱ በሽታ ራሱ በቆሎም ጉደሬውም ባቄላውም ራሱን በራሱ ለምሳሌ እኔ ያሰብኩት የበቆሎ አበባም የባቄላው አበባም መድኃኒት ብዬ ነው የማስበው። ምክንያቱም ንቦች አሉ እንትኖች አሉ አይደል? አንዱ በአንዱ ላይ የተቀመጠ የአንዱን በሽታ አንዱ የተከላከለ ነው የሚል ሐሳብ ነው ያለኝ። ባላጠናውም አሁን ሲያይ የበቆሎውም የጉደሬውም እንትን በትንፋሽ አንድ ቦታ ስላሉ አንዱ የአንዱን እንትን እያለ በሽታውን ተከላክሏል የሚል ሐሳብ ነው ያለኝ። ግምት ነው። እስቲ ንቦች ያልካትን እስቲ እሷን ትንሽ ንቦች ለምሳሌ ባቄላ አበባ አለ እና የበቆሎ አበባ አለ። የበቆሎ አበባ በቆሎ ሲያብብ ከዛ ንቦቹ ይቀስማሉ። ቀስሞ እንደገና ወዴት ይመጣሉ? ወደ ባቄላው ላይም ይቀመጣሉ። የባቄላውን ወደዛኛው የዚህኛውን በዚህ ያደርጉና በዚህ መሃል አንዱ የአንዱን እንትን በሽታውን ይከላከላል ብዬ ነው የማስበው። እና ምንም አይነት ኬሚካል እዚህ አካባቢ ኬሚካል ተጠቅሜ አላውቅም። በጣም በርካታ ነገሮች ነው አቶ ታሪኩ የነገሩን። አንደኛ የምንም አይነት ኬሚካል አይጠቀሙም። ሁለተኛ የተለያየ የሰብል አይነት በአንድ ማሳ ላይ በመዝራታቸው ለፖሊኔሽን ለሚያስፈልጉ የተለያዩ ነፍሳት አትራክት የተደረገበት ሁኔታ አለ። ይሄ በራሱ ለኢኮሲስተም ሰርቪሱ በጣም ለኢኮሲስተም አገልግሎት ለምንለው የራሱ የሆነ አስተዋጽኦ የሚያደርግ ነው። በዋናነት ደግሞ በጣም በሚገርም ሁኔታ የምግብ ዋስትናን ከማረጋገጥ አንጻር አንድ አርሶ አደር የተለያዩ የሰብል አይነቶችን በአንድ ማሳ ላይ ሲያመርት ዳያተሪ ዳይቨርሲቲ የምንለው በአንድ ጊዜ ለምግብ የሚቀርቡ የሰብል አይነቶችን የምግብ ምርቶችን ከማምረትና ለጠረጴዛ ላይ ከማድረስ አንጻር በጣም በከፍተኛ ሁኔታ አስተዋጽኦ ሊያደርግ የሚችል ምሳሌ የሆነ ስራ እንደሆነ ለመረዳት ችለናል። በጣም እናመሰግናለን። Yo,